ሰላም ዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለን። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ ደግሞ አይታችሁ አልተፈታም ካላችሁ ህልሙን ማስቀመጣችሁ እንዳረሱ። ያው የምታስቀምጡት የመጨረሻ መለቀው ቪዲዮ ላይ ማለት ነው የምታስቀምጡልኝ። ያው ወደ ኋላ ከሆነ ይዘገይባችኋል። ካልተፈታ 3 ቪዲዮ ድረስ ይሁንና አልተፈታም ብላችሁ መጨረሻ መለቀው ቪዲዮ ላይ አስቀምጡልኝ። ላይክ ማድረጋችሁን ደግሞ አትርሱ። አሁን ወደ እናንተ ልምፍት ወስዳችኋለሁ። መሰረት በጎርፍ የተጥለቀለቀ ሰፈር ማየት ምንድን ነው? ጎርፍ አለመግባባት፣ ግጭት ሊመጣ እንደሆነ የሚያመላክት ነው እና ያው መጸለይ ነው። አለመግባባት፣ ግጭት ሊመጣ እንደሆነ የሚያመላክት ነው። ኤክስኤስኤ ሰላም መቅዲ፣ ሰላም ወንዝ ስሻገር መሀል ላይ ውሃ ድፍርስ ነው። እንዴት ነው እመወጣው እያልኩኝ በርቀት እህቴን ትመስለኛለች ነይ እያለችኝ የለበሰው ሰማያዊ ከላይ ነጭ ነውና እርጅኝ ስላት ውሃውም ንጹህ ይሆናል። ውሃው ውስጥ የስልክ ካርድ እያለው አነሳውና ሳየው ምን ያደርግልኛል ብዬ እጥለዋለሁ። እሷ ደግሞ 3 ቁልፎች ትሰጠኛለች። አብረውን ሌላም ሴቶች አሉ። ከእሷ ግን አልተለየሁም። መግዴ በጣም ይቅርታ በዛብሽ፣ ችግር የለውም። እሺ ያው ድፍርስ ነገር በአጠቃላይ ድፍርስ ውሃ ምናምን ግጭትን ነው የሚያመላክተው። አለመግባባትን፣ ግጭትን ነው የሚያመላክተው። መሻገርሽ ቆንጆ ነው። መጪ አስደሳች ነገር በህይወት እንዳለ የሚያመላክትሽ ነው። እንደገና ስትሻገሪ ደግሞ ንጹህ ሲሆን ነው ያየሽው። ስለዚህ በጣም ቆንጆ ነው። ጸሎት እያረሽ ትበይ፣ ያው መልካም ነገር ነው የሚያመላክትሽ። ሌላው ደግሞ ያው ቁልፍ ለሁሉ ነገር መፍትሄው እጅሽ ላይ እንደሚሆን፣ ያው ቁልፍ ሲሰጠ ማየት በጣም ቆንጆ ነው። ስራም የሆነ የምንፈልገው ወይም ደግሞ የሚያስፈልገን ነገር ለዛ ነገር መፍትሄ እንደምናገኝ የሚያመላክት ነው እና በጣም ቆንጆ ነው። በስራም በምን ሁኔታ ላይ ቁልፍ በጣም መልካም ነገር ነው የሚያመላክተው። ሰገነት ሰላም እህቴ፣ ሰላም ህልሜን ፍችልኝ። የተኛውበት ፍራሽ በውሃ አርጥቦ ጋቢ ኮንፈርት በስብሶ እየጨመርኩ አሰጣለሁ። ሌላው ደግሞ በተደጋጋሚ የጀርባ ቦርሳ ሳዝላ ያለው። አመሰግናለሁ። እሺ አንደኛ ያው ፍራሽን ጋቢም ጸጋ ነው የሚያመላክቱት፣ ግን ማስጣት ግን ሲሆን ጸጋ መተው የሚያመላክት ነው። ስለዚህ ጸሎት ማድረግ ያስፈልጋል። ያው ስናሰጣ ሲሆን ትንሽ እንትን ለየት ያለ ነው የሚሆነው። ጋቢም ፍራሹ ጥሩ ቢሆንም ግን ማስጣት ሲሆን ግን ጸጋ መተው ስለሆነ የሚያመላክተው ያው ጸሎት በደንብ ያስፈልጋል። ሌላው የጀርባ ቦርሳ ማዘል የሆነ ያሰብሽው ነገር ካለ የዛ ነገር መሳካትን፣ እንደገና ደግሞ ወንድ ልጅንም ያመላክታል እና ጥሩ ነው። የጀርባ ቦርሳ ያው መልካም ነገር ነው የሚያመላክተው። ህሊና ያልተፈታ ሰላም መግዲ፣ ሰላም ሺብዛ። ያየሁት ወላጅ አባቴ ቦርሳ ይሰጠኛል። ስከፍተው በእንጨት የተሰራ የመድኃኔዓለም እና የእመቤታችን ስዕል አድኖ ነው። ደስ ብሎኝ የመዲ እየተሳለምኩ እምወደው ምስል ነው እለዋለሁ። ኧረ እባክሽ እያለ ተገርሞ ያየኛል። ከዛ ቀጥዬ የእመቤታችን ስም አለው። ሌላ ደግሞ ብዙ ጊዜ እማላቀው ጥቁር ልጅ እግር የሆነ ልጅ ስጣላው ልጅ እግር የሆን ልጅ ስጣላውና ሳንቀው አያለው። ስለምትፈችልኝ አመሰግናለሁ ውዴ፣ ክብረት ይስጥልኝ። እሺ እናት ያው ጥቁር ሰው ጋር ስትጣይ ምናምን ማየትሽ በጣም ቆንጆ ነው። ጥቁር ሰው ሴጣን ስለሆነ ያው ሴጣን መጋፈጥሽ በጸሎት ያው ማሸነፍ
መቻልን የሚያመላክት የተጣላው ሳንቀው ነው ያልሽው። ስለዚህ ያው ይሄ የሚሆነው ሴጣንን ማሸነፍ የምንችለው ያው በጸሎት ነው። ስለዚህ በጸሎት መበርታት ነው። ያንን ነው። በጣም ቆንጆ ነው። ሌላ ያው የእመቤታችን ስዕል አድኖና የመድኃኒዓለም ሲሰጥሽ ነው ያየሽው። በጣም ቆንጆ ነው። ያው መልካም ነገር ነው። ያው ጠበቅ አድርገሽ ይዘሽ በደንብ በጸሎትሽ መበርታት ነው። በዛ ድል እንደምታረጊ ሴጣን የሚያመላክትሽ ነው። በጣም ቆንጆ ነው። ኤልሳ ያልተፈታ ሰላም ሰላም ከአንድ ማቀው ልጅ አብረን ጎን ለጎን ተቀምጠን የትምህርት ቤት ወንበር ይመስላል። ወረቀትና እስክርቢቶ የየራሳችን ይዘን የልጅ እስክርቢቶ ቀለም ያለቀ ይመስላል። ከዛ የኔ እስክርቢቶ ወሰደ። የኔ ሙሉ ስለነበረ እኔም እሱን እስክርቢቶ እኮ የኔ ነው አልኩ። እሱ አመልስልሻለሁ ብሎ ወሰደው። ሊጽፍበት አይኔ እያየ ፈገግ ብሎ እንደፈለግሽ አለኝ። ከልጁ ጋር አሁን ብዙም አንነጋገርም። እሺ ትምህርት ቤት ራሱ ማይክ ህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ወንበር ቆንጆ ነው። ያው ወንበር ክብርን ሹመትን ስለሆነ የሚያመላክተው፣ ጎን ለጎን መቀመጣችሁ ደግሞ ያው አብሮነትን ነው የሚያመላክተው፣ በአንድ ወንበር ላይ መቀመጣችሁ። ሌላው ግን እስክሪብቶና ወረቀትሽን መውሰዱ ያው አንቺ እስክሪብቶና ወረቀት የሚያመላክተው ህይወትሽን በራስሽ መልኩ ማድረግ እንደምትችይ በራስሽ መልኩ እንደምታስኬጂ የሚያመላክትሽ ነው። ስትጽፊ ብታይ ግን ሲወሰድ ማየት ጥሩ አይደለም። ያው በዛ እንትን እንዳይሆን ማለት ነው። ህይወትሽን በራስሽ መልኩ እንትን እንድትይ ያው ያንን ነው የሚያመላክትሽ። ሌላው ግን ፈገግ ብሎ እንደፈለግሽ አለኝ። ፈገግታ ያው የውስጥ ስብራት የሆነ ውስጥ ማዘን ስለሆነ የሚያመላክተው ያው እንትን አይደለም። እመልስልሻለሁ ብሎ ወሰደው ነው። ያው ጸሎት አድርጌ ያው ምንም እስክሪብቶ ሉክ ምናምን እንትናችን ራሳችን እንደፈለግነው አድርገን እንትን የምንልበት ስለሆነ ያው ሰዎች ሲወስዱብን እንትን አይደለም። ትንሽ እንትን ጥሩ እንትን አይደለም። እና ያው ጸሎት አድርጌ ግን ያው እስኪ እንትኑ ወንበሩ ምናምን ጥሩ ነው። ያው ጸሎት አድርጌ ማርያም ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። ሱባኤ ገብቼ ያየሁት ህልም ነው። በህልም ታላቅ ወንድሜ ወደ ቤተሰቦቻችን ቤት ውስጥ ቁጭ ብሎ እዚህ ቤት ድግስ መደገስ አለበት እያለ እንጀራ እና ሌሎች ምግቦችን በሰዎች አሸክሞ ወደ ቤተሰቦቻችን ቤት ሲያስገባ አየው። ምን ይሆን እህቴ እስኪ ፍችልኝ። ሌላው ደግሞ ቀይ አውራ ዶሮ ቤታችን ውስጥ ቁጭ ብሎ አየው። አመሰግናለሁ እህት። እሺ አንደኛ ቀኑን ያየሽበትን ቀን ካስታወስሽው ብትዘክሪ መልካም ነው። ያንን ነው እንጀራ እና በረከት ነው ወደ ቤት የገባው እና በጣም ቆንጆ ነው። ቀኑን ካስታወሳችሁ ብትዘክሩ መልካም ነው። በዕለቱ የዋሉ ቅዱሳን ዘክሩ እያሉ ነው። ብትዘክሩ መልካም ነው። ቀኑን ያየሽበትን ቀን ካስታወስሹ ማለት ነው። ወደ ቤታችሁ በረከት እንደገባ ነው የሚያመላክተው። በጣም ቆንጆ ነው። አውራ ዶሮ ደግሞ ሹመትን የሚያመላክት ነው። ቆንጆ ነው። ቆንጆ ነገርን የሚያመላክተው እና ያው መልካም ነገር ነው። ካስታወሹ ብትዘክሩ መልካም ነው። ያንን ሩት ከተለያየ ፍቅረኛዬ ጋር አልጋ ላይ ተኝተን እና የእኔ ፀጉር የሚያምር ፍሪዝ ሆኖ ከዛ እናቴ ትመጣለች። መዴ ህልም ስለምትፈችልኝ አመሰግናለሁ። አልጋ ላይ መተኛት ጸጋን ትዳርን ነው የሚያመላክተው እና ቆንጆ ነው። ፀጉርም እንደዛው ጸጋን ነው የሚያመላክተው እና አልጋ ላይ መተኛት አብሮ ግን ትዳርን ጸጋን ነው የሚያመላክተው። ቆንጆ ነው። አስቴር ሰላም መቅዲ የሞተ ቤተሰብ ራቁት ማየት ምንድን ነው? አመሰግናለሁ። ዝክር ዘክሩለት፣ ዝክር እንድዘክሩለን ነው እንትን የሚለው
ዝክር ዘክሩ። እንደተመቻችሁ ተስፋ አደርጋለሁ። እዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰቡ ነው። ላይክ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።